ሴት ኢራን ውስጥ በጣም አደገኛዋ ሴት ነች። በትንሹ ከ13 በላይ የሚሆኑ ባሎቿን ገላለች። ስሟ ኩልሱም ነው የሚባለው። ይህ ታሪክ ሲጀምር ኩልሱም እድሜዋ 18 ነበረ። የምትኖረው ደግሞ ኢራን ውስጥ ነው። ቤተሰቦቿ ብር ያላቸው ሰዎች አይደሉም። የድሃ ቤተሰብ ልጅ ነች። ታዲያም በ1985 በ18 ዓመቷ ለሆነ ከፍ ላለ ለሽማግሌ ሰው ይድሯታል። እድሜው አይደለም ችግሩ ሰውየው በጣም ኃይለኛና ደብዳቢ፣ ተቆጪ፣ አስቸጋሪ የሆነ ሰው ነው። ብዙም አልቆየችም። ትንሽ ዓመት ከሱ ጋር እንዳሳለፈች በ21 ዓመቷ ሌላ ባል ታገባለች። ከዚህ ባል ተፋታ። ይሄኛውም ግን ለውጥ የለውም ነበር። ምክንያቱም ይሄኛውም ይደበድባታል፣ ይረግጣታል፣ እንደ ሰው ሁሉ አይቆጥራትም። ተመሳሳይ ነው። በዛ ላይ ደግሞ በእድሜም አይገናኙም። ጊዜያቶች ግን አለፉ። አብራ ሆና አሁን ጊዜው 2000 ሆነ እንደ ፈረንጆች አቆጣጠር ሁላ። እሷም ታዲያ 33 ዓመቷ ነው። አሁን ጭንቅላቷ አሁን ላይ አስተሳሰቧ ለወንድ ያላት ጥሩ አይደለም። ወንድ ማለት አውሬ ነው ብላ ቆርጣ ተነስታለች። ምክንያቱም እስካሁን ያገባችሁ 2 ብቻ ነው። ሁለቱም በጣም በቃ አቢዩዚቭ ናቸው። አቢዩዚቭ ማለት በቃ ቦታ ማይሰጧችሁ፣ የሚደበድባችሁ፣ ለሞራላችሁ ማይጨነቁላችሁ አውሬ የሆኑ ሰዎች ማለት ነው። እና ወንድ በቃ ለሷ እንዲህ ነው። ይህንም ዛሬ በ33 ዓመቷ ከነዚህ ሰውም ሳትሆን ከትዳሯም ሳትሆን ብርም ሳይኖራት ሜዳ ላይ ልትቀር እንደሆነ ገባት። እናም የሆነ ስታሰላስል መንገድ ብር የምታገኝበትን አንድ ሀሳብ ብልጭ ይለላታል። ሀሳቡ ምንድን ነው? አንድ ያረጀ የጃጀ የሚባል ሽማግሌ ፈልጎ ማግባት፣ ከዛም የሱን ሀብት መውረስ፣ ከሱ ብር ማግኘት። ለዚህም ፕላኗ ደግሞ እንዲሰራላት ብላ አካባቢያ ወዳሉ መስጂዶች ትሄዳለች። እናም እኔ በጣም ጥሩ ሴት ነኝ፣ በህይወቴ ተቆጥቤ ባል አግብቼ መኖር የምፈልግ ሰው ነኝ፣ ባል ፈልጉልኝ እያለች ለሴቶቹ ትናገራለች። በዛ ላይ ደግሞ ስትነግራቸውም እኔ ማግባት የምፈልገው መጠጥ ያለ ትልቅ ሰው ነው፣ ወጣት ማግባት አልፈልግም፣ የ40 ዓመት በቃ እኔ ሽማግሌ ነው ማግባት የምፈልገው፣ እነሱ መጠጥ ያሉ ስለሆኑ እነሱ ይሻለኛል ብላለች። ይህን ነገር ሴቶቹ ሲሰሙ ምን አሉ? አባቴ ላንቺ ነው የሚደርልሽ፣ ኧረ እንትና የሚባል ላንቺ ነው የሚደርልሽ እያሉ እሷን እንደ ጥሩ ሴት አይተው ከአባቶቻቸው ጋር ማስተዋወቅ ጀመሩ። ብዙምም ከመጡላት ባሎች መሀል የትኛው ነው ብር ያለው የትኛው ነው ብር የሌለው ብላ ትለይና ከዛ ብር ካለው ጋር መጠጋት ትጀምራለች። ኤክስፒሪየንስም ስላላት እንደ ጥሩ ሴት አክት ታደርጋለች። በነገራችን ላይ ሴቶች ካልወደዷችሁ ምን ማድረግ እንዳለባቸው ያውቃሉ። ሲወዷችሁ ነው የሚጨቃጨቁት። ምክንያቱም ትክክል ካልሆነ ይሄ ትክክል አይደለም እያሉ ሊያስረዳችሁ ሊነግሯችሁ ይፈልጋሉ። መወዳችሁ ሴት ግን ድራማ ለመስራት ቀላል ነው ለሷ ስሜት ስለሌለ እና እሷም ታደርጉ ይህንን ነው። ቆንጆ እንደ ጸባይኛ ሴት አድርጋ ራሷን እነሱ ጋር ታቀርባቸዋለች። ኩልሱም ይህን ብቻ አይደለም የምታደርገው፣ እኔን እሱ እንዲያገባኝ ቆንጆ ዳውሪ ማድረግ አለበት ነው። ዳውሪ ማለት እንግዲህ ከተሳሳትኩ አርሙኝ፣ በእስልምና እምነት ሴት ልጅ ስታገባ የሚሰጣት ገንዘብ ሊሆን ይችላል፣ ጌጣጌጥ ሊሆን ይችላል፣ ብቻ ስጦታ ነው እና ያ ስጦታ ብዙ እንዲሆንልኝ ፈልጋለሁ ትላለች። በዚህ ነገር ባልየው አልተጠራጠረም፣ ችግር የለው እንዳልጓችሁ ብር ስላለው እንዳታሰቢ ተባለች። ታዲያም ወደ ትዳሩ ሲገባ ዳውሪዋን ወይም ደግሞ በአረብኛ መህሯን ታገኛለች። በተጨማሪም ደግሞ ወደ ዋና ፕላኗም ትሄዳለች። ይህን ሰውዬ ወደ መግደል። ያገባችሁ ባል ደግሞ እድሜው በጣም ስለሄደ ብዙ የሚጠቃቀመው መድኃኒት አለ። በራሱ በመድኃኒቱ ኦቨርዶዝ እያደረገች ትሰጠዋለች። አንድ የሚያስፈልገውን 3 ትሰጠዋለች፣ በሻይ በምናምን አድርጋ። ይህ መድኃኒት ደግሞ ከጊዜያቶች በኋላ ኦቨርዶዝ ሲሆን የማዳከም ጭራሽ የመታመም አቅምን የመሳት ችግሮችን ያመጣል። እና ትንሽ ቆይቶ አልጋ ላይ ነው በቃ ባልየው። በዚህ ህመም ደግሞ ማንም የሚጠረጠር የለም። በቃ በፊትም ያው ስለሚያመው እድሜው ስለሄደ መድኃኒት እየወሰደ ነበር። በቃ እሱ በሽታ ነው የተባለው። እሷ ግን በዚህ በኩል እንዲብስበት ታደርጋለች። ሆስፒታል ሳይሄድም ብዙ ሰዓት ይቆያል። ከዛ በመጨረሻ እንዳይነቃባት በጣም ከደከመ በኋላ ወደ ሆስፒታል ተወስዷለች። ዶክተሮቹ ለምን አላመጣሽም ምናምን ሲሏት በቃ ድራማ ነው የምትሰራው፣ ወይኔ ባሌ አልሄድም እያለኝ ምናምን ባሌ ላደሉልኝ ምናምን እያለች። ከዛም ደግሞ ትንሽ ቆይታ እንዲህ ከደረሰ በቃ እንደውም ሌላ ቦታ አሳክመዋለሁ፣ የተሻለ ቦታ፣ እዚህ መታከምም የለበትም ትልና ጭራሽ ሁሉ ካለበት ሆስፒታል ይዛው ትወጣለች። ሳይሻል ቤት እንደደረሱ ተመሳሳይ ነገሯን ትቀጥላለች። በራሱ መድኃኒት ኦቨርዶዝ እያደረገች በምግብ እያደረገች እንደለመደችው በምናምን እያደረገች እንደሚንከባከብ ሰው እየመሰለች ለሚያያት ሰው ከውጭ ወይኔ ባህሏን እየተንከባከበች ነው፣ እሷ ጥሩ ሴት ነች ነው የሚባለው። ይህ ነገር ደግሞ ሰውየው ሲደጋገምበት ከአቅሙ በላይ ይሆንና ይሞታል። ሲሞት ማንም ኩልሱምን የጠረጠረ የለም። ምክንያቱም አንደኛ እድሜ ይሄዳል፣ ሁለተኛ ነገር ደግሞ ታማሚ ነበር እና የኩልሱም ፕላን አልሰራም፣ ሰርቷል። እንዳሰበችው የእሱን ውርስ ትወርሳለች። ተጨማሪ ደግሞ በዳውሪ ወይም ደግሞ በመህር መጀመሪያ ያገኘችውንም ብር ወስዳ ልጅ አላት፣ ወደ እሷ ወደ ልጇ አካውንት ታስገባዋለች። ሰው እንዲጠራጠራት አትፈልግም። ራሱ አካውንቷ ውስጥ ተቀምጦ ይህን ያክል ፕላን ያደረገችው። የዚህን ሰውዬ ፋይል ከጨረሰች በኋላ ድጋሚ
ሌላ መስጂድ ትሄዳለች። ድጋሚ ድራማዋን ትሰራለች። ባል ፈልጋለሁ፣ ሽማግሌ ባል ነው ፈልገው ሚሊዮን ነገር ትጠይቃቸዋለች። እነሱም ደግሞ አምነዋት አብዛኞቹን እንዳልኳችሁ አባቶቻቸውን ያመጣሉ፣ የሚያውቁትን ሰው ያመጣሉ። እሷም እንደለመደችው ብዙ ዳውሪ ወይም ደግሞ መህር ትጠይቃለች። በጎን በዚህ በኩል ባልየውን ትገለዋለች። ሲሞት ትወርሳለች። ከዛ ቅድም እንዳደረገችው ለልጇ ብሩን ታስተላልፋለች። ታዲያም ይህን ነገር ሁለቴ ብቻ አይደለም 3 4 5 ብዙ ጊዜ ደጋግመዋለች። እያገባች መግደል ማለት ነው። በዛ ላይ ደግሞ እንዳይነቃባት ኢራን ውስጥ ከአንድ ቦታ ወደ አንድ ቦታ ትሄዳለች። የሆነ ከተማ ትሄዳለች። ከዛ ደግሞ ትወጣና ሌላ ከተማ ትሄዳለች። በትንሹ ሳትያዝ 19 ባሎችን አግብታለች። የሚገርመው ደግሞ አንዳንዴ አልሞት ሲሏት ያው የምታገባቸው ኦልሬዲ ሽማግሌዎች ስለሆኑ በትራስ አፍና ሁሉ ትገላቸዋለች። አንዳንዴ ምንድነው በቃ ምር ሲላት ማለት ነው። አንዱ በትራስ ሁሉ አልመች ሲላት አንቃ ሁሉ ገለዋለች። ይህን ለማድረግ በነገራችን ላይ ብዙ ጊዜ የወሰደባት አረ በአንድ ወር ውስጥ ነው የምታደርገው። የመጀመሪያ ወር አካባቢ በአንድ ተጋባች። በ30 ሰውዬው ሞቷል። የሆነ ሰዓት የ70 ዓመት ሽማግሌ ገላለች። የሆነ ሰዓት ደግሞ የ60 ዓመት ሽማግሌ ገላለች። 2017 ላይ ደግሞ የ83 ዓመት ሽማግሌ አግብታ ገላለች። እሱ ሳውን በ83 ዓመቱ ሚስት ምን ይሰራለታል? ሚስት ነው ወይስ ሰራተኛ ነው የሚያስፈልገው የሚንከባከበው? 83 ዓመት ሚስት ማግባታው ይሁን። ለማንኛውም እሱንም ገለዋለች። እዛም በብዙ ቀን አይደለም በተጋቡ በ40 ቀናቸው። ጊዜያቶች ባለፉ ቁጥር እሷ በዳውሪ ብዙ ብር አግኝታለች፣ በውርስ ብዙ ብር አግኝታለች። ግን ይህም ለሷ በቂ አልነበረም። ግሪዲነቷ ወይም ደግሞ አልጠገባይነቷ ምንም ያክል ብር ብታገኝ አላስቆማት። 2020 ላይ እንደ ፈረንጅ አቆጣጠር አንድ ትልቅ ችግር ትፈጥራለች። እድሜዋ አሁን 51 ሆኗል። ታዲያም በዚህ ሰዓት ይህን ሰውዬ ታገባዋለች። ማሲ ይባላል። ስሙን እንዳትረሱ፣ ምክንያቱም ወደ በኋላ ላይ በደንብ እናወራለን ስለዚህ ሰውዬ። እንደለመደችው ይህንን ሰውዬ ልትገለው ትሞክራለች። ግን እሱ እንደልጅ አልነበረ። በሻይ አርጋ ልትመርዘው ስትል ገና ፉት እንዳለው ታወቀው። ውስጡን ረበሸው። ነገሩም እንደ ቀላል አላየውም። ኩልሱም ናት መርዛይ ነው የሚሆነው አለና ጠራት። ልገኝ ነው አላት። እሷም ኧረ በጭራሽ ነው አንቺ ልገኝ ነው አንቺ መጥፎ ሰው ነሽ ብሎ ኩልሱም ያባራታል። ግን አባራት ለፖሊስ አልተናገር። በአካባቢው ላሉ ሰዎች ግን ተናገር። ልትመርዘኝ ነበር። ሚስትስ አራቺ እሷ አደገኛ ሰው ነች ልገለኝ ነበር እያለ በአካባቢው ላሉ ሰዎች በሙሉ አወራ። ኩልሱም በዚህ እቺ ነገር በቃ ይብራብኝ ከዚህ በኋላ አልገልም አላለች። ቀጣይ ሌላ ታርጌት መፈለግ ጀመረች። ወዲያውም ታዲያ አንድ ሰው ጋር ታወቃለች። ጎሎም ሬዛ ከሚባል ሰው እንደምፈልገውም አይነት ሰው ነው። ሊሞት የደረሰ ባለሀብት ነው። አብረውም ሆኖ ትንሽ ሳይቆዩ ድራማዋን ምናምን ሰርታ ከተጋባች በኋላ በመሬት ድፍት ታደርገዋለች። ቤተሰቦቹም የዚህ ሰውዬ ተጠራጠሩ። ለምን ሞተ? ምኑ ነው ሞተ? መረዛ ይሁን ብለው መጠራጠር ጀመሩ። ነገሮች ካለፉ በኋላም የዚህ ጎሎም ሬዛ የሚባለው ሰውዬ ልጁ ለጓደኛ አባቴ መሞቱን ማመን አልቻልኩም፣ ምንም አባቴ መሞት አያሳምንም ምናምን ይላል። ጓደኛው ደግሞ የማ ልጅ ነው? የማሲ ልጅ ነው። ማሲ ማለት ደግሞ ቅድም አስታውስ ያልኳችሁ ልትገለው ብላ የነቃባት ማለት ነው። እሱ ደግሞ ለብዙ ሰዎች እንዳልኳችሁ አውርቶ ነበር ልትገለኝ ነበር ብሎ። እናም የማሲ ልጅ ግን እቺ የምጠረጠራት ሴት ማነው ስማ ይለዋል። ኩልሱም ትባላለች። ኩልሱም እንደ አባቴ እኮ ኩልሱም የምትባል ልትገለው ብላ ነቅቶባት አባሯት ነበረ አለ። ሲጀመርም የአባታቸው መሞት ልጆቹ ተጠራጥሮ ነበር። ይሄ ነገር ሲጀመር ቀጥታ ወደ ፖሊስ ነው ሄዱት። ፖሊስም መጥቶ ኩልሱምን ቀጨም አደረጋት። የኩልሱም ትክክለኛ ፎቶ ይህን ይመስላል። ፖሊሶችም ይዘዋት ማናዘዝ ሲጀምሩ እሷ አመነች። ግን የሚገርመው ነገር ቁጥሩን ሁሉ አታውቀውም። የገደለችው 15 14 መሰለኝ ነው የምትለው። ከመብዛታቸው የተነሳ ግራ ሁሉ ገብቷታል። እስር ቤትም ብዙ ዓመት ከቆየች በኋላ 2025 ላይ እንደ ፈረንጆች አቆጣጠር የሞት ፍርድ ተፈረደባት። የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ፣ ሰብስክራይብ ማድረጋችን ደረስ ወዳችኋለሁ። በቀጣይ እስከምንገናኝ ባይ።